ሰላም ጤና ይስጥልኝ አጎራ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ላይ ይዤላችሁ የመጣሁት አንድን ፕላትፎርም ላስተዋውቃችሁ ነው። ዊክስ ይባላል። ልክ እንደነ ባይናንስ እንደነ ኦኬኤክስ አይነት ፕላትፎርም ነው። በዚህ ቪዲዮ ላይ እንዴት አድርጋችሁ ሪጅስተር ማድረግ እንደምትችሉ አብረን እናያለን። እንዲሁም ደግሞ የዚህ ካምፓኒ ብራንድ አምባሳደሩ ደግሞ እዚህ ትዊተር ገጹ ላይ እንዳሳወቀን ማይክል ኦዌንስ ነው ማለት ነው። ስለዚህ ልክ ባይናንስ ላይ ክርስቲያኖ ሮናልዶ እንደሆነው ዊክስ ላይ ደግሞ ማይክል ኦዌንስ ነው ማለት ነው። ፕላስ ይሄ አዲስ ካምፓኒ አይደለም። ኦልሬዲ ላለፉት 7 ዓመታቶች ኤግዚስት ያደረገና እየሰራ የሚገኝ ድርጅት ነው ማለት ነው። ስለዚህ አሁን ላይ እንዴት አድርገን ሬጅስተር እንደምናደርግ ላሳያችሁ ማለት ነው። እዚህ ጋር ትመጡና ሳይን አፕ ትላላችሁ ወይም ከታች ዲስክሪፕሽን ላይ ሊንክ አላላችሁ እሱን መጠቀም ትችላላችሁ። ከዛ እዚህ ጋር ምን ታደርጋላችሁ? ኢሜይላችሁን ታስገባላችሁ። ሪፈራል ኮድ ደግሞ ኦፕሽናል ነው። ያው እንደ ሰፖርት ደግሞ ለቻናላችን ሪፈራል ኮዱን ብታስገቡ ትችላላችሁ። ፈቃደኛ ካልሆናችሁ ደግሞ መተው ትችላላችሁ ማለት ነው። ልክ እንደዚህ ኢሜይላችሁን ካስገባችሁ በኋላ እዚህ ጋር ሳይን አፕ ኤንድ ሪሲቭ ኒው ዩዘር ጊፍት የምትለዋን ትነካላችሁ ማለት ነው። የዚህኔ ምን ያደርግላችኋል? ዌልካም ቦነስ ይሰጣችኋል ማለት ነው። ይሄ ኖርማል የምናውቀው ነገሮች ናቸው። እዚህ ጋር ሰሌክት ኢሜጅ ዊዝ ብሎ ይሄ ምልክት ያለበትን ነው የሚላችሁ። ስለዚህ እንደዚህ ታደርጋላችሁ። እንደዚህ አይነት ነገር ሲያጋጥማችሁ ከላይ የተጻፈውን ጽሁፍ መጀመሪያ ተመልከቱ ማለት ነው። ከዚህ በመቀጠል እንደምታዩት ወደ ኢሜይል ኮድ ልክ ያለው ይላል። ስለዚህ ኢሜይላችሁ ላይ መሄድ ነው ማለት ነው። ከዛ በመቀጠል እንደምትመለከቱት የተላከላችሁን ኮድ ኮፒ ታደርጉና እንደዚህ ሄዳችሁ እዚህ ጋር ፔስት ታደርጉታላችሁ ማለት ነው። ከዛ እንደዚህ ያልፍላችኋል። እዚህ ጋር ደግሞ ፓስወርድ እንድታስገቡ ይጠይቃችኋል ማለት ነው። ከዛ ልክ እንደዚህ ፓስወርድ ካስገባችሁ በኋላ እዚህ ጋር መታችሁ ኔክስት ትላላችሁ። ከዛ በመቀጠል እንደምትመለከቱት ልክ እንደዚህ እዚህ ጋር ይወስዳችኋል ማለት ነው። ዌልካም ቦነስ ይሰጣችኋል። ኦልሬዲ ኪክ ስታርት ዮር ትሬዲንግ ጆርኒ ዊዝ 30,000 USDT ይላችኋል። 29 ቀን ሙሉ አላችሁ ማለት ነው። እንደምታዩት እዚህ ጋር ኒው ዩዘር ሪዋርድ ብሎ ከ10 እስከ 100 ኩፖን ይሰጣችኋል። ያው በኋላ ፊቸር ትሬዶችን የምታደርጉበት ነው። ዊዝድሮል የሚደረግ አይደለም። እዚህ ጋር እንደምታዩት አሁን ኢሜይል ሊንክ ስላደረግኩኝ አንዱን ጨረስኩኝ ወይም ሪጅስተር ስላደረግኩኝ ማለት ነው። ከዛ ደግሞ እዚህ ጋር ሊንክ ፎን ነምበር ነው የሚለው። እዚህ ጋር ደግሞ ሊንክ ፎን ነምበር የሚለውን መታችሁ ክሊክ ታደርጋላችሁ። ሪጅስተር ለማድረግ በጣም ፕሮሰሱ ቀላል ነው ማለት ነው። እዚህ ጋር ቻይና የሚለው ጋር መታችሁ የሀገራችሁን መጀመሪያ መምረጥ ነው። እዚህ ጋር እንደዚህ ሰርች ስታደርጉት ይመጣላችኋል። ከዛ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ ማለት ነው። ልክ እንደዚህ። ከዛ በመቀጠል እዚህ ጋር ሴንድ ኮድ ማለት ነው። ከዛ በኋላ ስልካችሁ ላይ የሚላክላችሁን ኮድ ወስዳችሁ ታስገባላችሁ። ምናልባት በኤስኤምኤስ ላይ ገባላችሁ ይችላል። ዋትሳፕ ካላችሁ ዋትሳፓችሁ ላይ ሊገባ ይችላል። ወይም እዚህ ጋር ባስገባሽ ቁጥር ዋትሳፕ ካለ በሱ ላይ ሊገባ ይችላል። ስለዚህ እሱንም ቼክ አድርጉ ማለት ነው። ከዛ በኋላ እንዳያችሁት ደግሞ ቁጥሩን ካስገባውለት በኋላ እንደገና ደግሞ ምን ይጠይቀኛል? ኢሜይል ላይም ደግሞ ቬሪፋይ እንዳደርግ ይጠይቀኛል ማለት ነው። ይሄ ሴኩሪቲውን ለመጨመር ነው። ስለዚህ ስልክ ቁጥር እያስገባ ያለው ሌላ ሰው እንኳን ቢሆን ኢሜይሉ ስቲል አክሰሱ ካላችሁ በዚህ መልኩ ሴፍ መሆን ትችላላችሁ ማለት ነው። ስለዚህ እዚህ ጋር ሴንድ የምትለውን ክሊክ አድርጋችሁ ኢሜይላችሁ ላይ ደግሞ መሄድ ነው ማለት ነው። ከዛ እንደምታዩት ሊንክ ዮር ሞባይል ፎን ነምበር በሚል እንደዚህ ኮድ ተልቋል። ስለዚህ እሱን ኮፒ ታደርጉና እዚህ ጋር እናንተ መሆናችሁን ከኢሜይላችሁ ላይ ወስዳችሁ ኮዱን በማስገባት እንደዚህ ኮንፊርም ታደርጋላችሁ ማለት ነው። የዚህኔ ሁለቱንም ስለምትጨርሱ ምን ታገኛላችሁ? ሪዋርድ ታገኛላችሁ። እንደምታዩት አንደር ሪቪው ነው የሚለው 48 ሰዓት ያክል ጠብቁ ይላል። የዚህ ጊዜ እዚህ ጋር ሪሲቭ ታደርጋላችሁ ሪዋርድ ማለት ነው። እንዳያችሁት እዚህ ጋር ከ10 እስከ $100 አካባቢ የሚሆን ምን ታገኛላችሁ ማለት ነው። ኩፖን ሪዋርድ ታገኛላችሁ ማለት ነው። ስለዚህ ትሬድ በምታደርጉበት ሰዓት ላይ ይህንን መጠቀም ትችላላችሁ። ቅድምም እንዳልኳችሁ ዊዝድሮል የሚደረግ አይደለም ይሄ ማለት ነው። ጋይስ ከዚህ በመቀጠል ደግሞ እዚች ጋር የሰው ምልክቷ ጋር ትመጡና እዚች ጋር ሲቲንግ የምትለው ጋር ክሊክ አድርጋችሁ ትገባላችሁ። ከዛ እዚህ ጋር እንደዚህ ከገባችሁ በኋላ እንደምታዩት ኦልሬዲ ስልክ ቁጥር ስለገባ ስልክ ቁጥር ገብቷል ብሎ ያሳየናል። ኢሜይልንም ስላስገባን ኢሜይል ገብቷል ይላል። እዚህ ጋር ደግሞ ጎግል አውተንቲኬተር ኮድ የሚባል አለ። በዚህ ዙሪያ ላይ ማታውቁት ከሆነ ይህንን እንዴት እንደሆነ እንዳሳያችሁ ከታች ኮመንት ላይ አስቀምጡልኝ ማለት ነው። ከዛ ደግሞ እዚህ ጋር አይደንቲቲ ቬሪፊኬሽን የሚል አለ። እሱ ጋር ስትነኩ እንደምታዩት ኮምፕሊት KYC የሚል ያመጣል ማለት ነው። ይህንን ምን አድርጉ? ቬሪፋይ አድርጉ ማለት ነው። እዚህ ጋር ቬሪፋይ ነው የምትለዋን ክሊክ አድርጓት። ከዛ በመቀጠል እንደምትመለከቱት እንደዚህ አይነት ፔጅ ከፍትላችኋል። እዚህ ጋር መታችሁ ኮንቲኒው የምትለዋን ክሊክ አድርጉ። ቬሪፋይ እናርጋችሁ። ስቴፕ 1 ፕሮቫይድ አድርጉ ፐርሰናል ኢንፎርሜሽን ነው የሚለው። ስለዚህ እዚህ ጋር ኮንቲኒው ትላላችሁ። ከዛ እዚህ ጋር እንደዚህ ሲመጣ ኮንሰንት ትሰጣላችሁ። ከዛ ኮንቲኒው ትላላችሁ ማለት ነው።
ስለዚህ እዚህ ጋር ያው ያላችሁበትን ሀገር ምናልባት ይሄን ቪዲዮ እያያችሁ ያላችሁ ሌላ ሀገር ላይ ከሆናችሁ ትቀይራላችሁ። ኢትዮጵያ ላይ ሆናችሁ እያያችሁ ያላችሁ ልጆች ደግሞ ኢትዮጵያ ላይ እንዳለ ትተውትና ካላመጣ ደግሞ ኢትዮጵያን ትመርጡና ኮንቲኒው ትላላችሁ። ከዛ እንደምታዩት ፕሮቫይድ አይደንቲቲ ዶክመንት ይላችኋል። ከዛ ፐርፎርም ላይቭነስ ቼክ ይባላል። ይሄ ደግሞ ሰልፊ እየተቀረጻችሁ ፊታችሁ ትክክለኛችሁን አስገብታችሁ ሰው መሆናችሁ ቼክ የምታደርጉበት ነው። ስለዚህ እዚህ ጋር ኮንቲኒው ታደርጋላችሁ። ከዛ እዚህ ጋር ዶክመንት ታይፕ መምረጥ ነው። ለምሳሌ እዚህ ጋር እኔ ድራይቨር ላይሰንስ ወይ አይዲ ካርድ ወይ ሬዚደንት ፐርሚት አንዱን እመርጣለሁ። ለምሳሌ ለእኔ ፓስፖርት ነው የሚቀለኝ። ስለዚህ ፓስፖርት እለዋለሁ። ከዛ ኮንቲኒው ማለት ነው። የዚህኔ እንደምታዩት ፓስፖርት ፎቶ ፔጅ አስገቡ ይላል። ስለዚህ ፓስፖርት ፎቶ ስላለ ዲስክቶፕ ላይ አስገባለሁ። እናንተ ማዘጋጁና እሱን አስገቡ ማለት ነው። ከዛ እንደምታዩት ፓስፖርቱን ሰሚት ካደረግኩና አፕሎድ ካደረገ በኋላ እዚህ ጋር መጥቼ ኮንቲኒው እለዋለሁ ማለት ነው። ስለዚህ እዚህ ጋር ኮንቲኒው ትላላችሁ። የዚህኔ እንደምታዩት ወደ ስልክ የሚሄድ ኦፕሽን የለውም። በቃ ካሜራ ላይ ኮኔክት ለማድረግ ነው የሚፈልገው። ሶ በዚህ ኬስ ምን እናደርጋለን ደግሞ ያው ኦልሬዲ እኔ ጋር ካሜራ አክሰስ ስለሌለ ምን አደርጋለሁኝ ስልኬ ላይ ቀጥለዋለሁ ይሄንን ስቴፕ ማለት ነው። ስለዚህ አሁን በጎን እንደምትመለከቱት ፕሌይ ስቶር ላይ ሄዱና ዊክስ ብላችሁ እንደዚህ ኢንስታል አድርጉት አፕሊኬሽኑ። ከዛ በኋላ ኦፕን ማለት ነው። ሶ እዚህ ጋር ሎጊን ኤንድ ሳይን አፕ የምትለው ጋር ሄዳችሁ ክሊክ አድርጓት። ከዛ እንደዚህ አይነት ፔጅ ያመጣላችኋል። እዚህ ጋር የመጀመሪያ ጊዜያችሁ ስለሆነ ኢሜይላችሁን የተመዘገባችሁበትን አስገቡ ማለት ነው። ከዛ እንደዚህ ኢሜይላችሁን ካስገባችሁ በኋላ ኔክስት ትላላችሁ። ከዛ ደግሞ በሚቀጥለው ደግሞ ፓስወርድ ታስገባላችሁ ማለት ነው። እነዚህን ቬሪፊኬሽን ከጨረሳችሁ በኋላ ሰሌክት አድርጉ። ከላይ ባለው ኦርደር ነው የሚላችሁ። ስለዚህ ከላይ ባለው ኦርደር ማድረጋችሁን አትዘንጉ ማለት ነው። እንደዚህ ከዛ እዚህ ጋር ፓስወርድ የሚለው ጋር ቅድም የተመዘገባችሁበትን ፓስወርድ አምጥታችሁ አስገቡ ማለት ነው። የዚህኔ እንደምታዩት ቅድም ወደ አስገባችሁት ስልክ ቁጥር ኮድ ይልካል። ከዛ ያስገባችኋል ማለት ነው። ሶ ጋይስ እንደምታዩት ልክ እንደዚህ ከገባችሁ በኋላ ከላይ እዚህ ጋር ወደ ጎንም ወደ ታችም ሶስት መስመር ያለችው ጋር ትነኩና እዚህ ጋር እንደምታዩት ኢሜይላችሁ አጠገብ ያለችውን ቀስት ክሊክ ታደርጋላችሁ። ከዛ እዚህ ጋር አይዲ ቬሪፊኬሽን የሚለው ጋር አንቬሪፋይድ ነው የሚለው አሁን ከረንትሊ እሱን ክሊክ ታደርጋላችሁ ማለት ነው። ፓስፖርታችንን አስገብተን ፊት ቬሪፊኬሽን ላይ አይደል ቅድም የያዘን እሷን ለማለፍ ማለት ነው። ሶ ዶክመንት እንዳያችሁት ቅድም ኦልሬዲ ሰሚት ስላደረገን ሰልፊውን መውሰድ ነው አሁን። ስለዚህ ኮንቲኒው እንላለን። ከዛ በኋላ እሱን ደግሞ እናደርግለታለን ማለት ነው። ስክሪን ላይ ላይገባላችሁ ይችላል ይሄ ቦታ ግን በከፊታችሁን ስልኩ ላይ በሚያዛችሁ መልኩ አስገብታችሁ ማንቀሳቀስ ነው ማለት ነው። ሶ እንደምታዩት በዚህ ጊዜ ላይ አሁን እችኛዋንም ስቴፕ በዚህ መልኩ አለፍን ማለት ነው። ሶ አይደንቲቲያችሁንም ሰልፊያችሁንም አንደር ሪቪው ነው የሚላችሁ። ስለዚህ ይሄንን ደግሞ በኋላ ያሳውቃችኋል። ኮምፒውተር ላይም እንደምታዩት ደግሞ ፕሮሰስ እያደረግን ነው ዳታችሁን ይላል። ላይቭነስ ቼኩን አልፈሃል ይላል። ከዛ አሁን አይደንቲቲ ዶክመንቱ ደግሞ ሲያልፍ ኮምፒውተር ላይ አብረን የምናየው ይሆናል ማለት ነው። ሶ እንደምታዩት አይደንቲቲ ዶክመንቱንም ቼክ አደረገልኝ። ሶ በዚህ መልኩ ምን አደረግኩ ማለት ነው። በቀላሉ አይደንቲቲ ቬሪፊኬሽንንም ቬሪፋይድ ብሎ ጨረስኩኝ ማለት ነው። ስልኬ ላይም እንደምታዩት አፕሩቭድ ብሎ ወዲያውኑ ተቀየረ። ፋስት ነው በጣም ደግሞ ደስ በሚል ሁኔታ በቀላሉ ነው ቬሪፋይ የሚያደርገው ማለት ነው። ሶ ጋይስ እንዲሁም ደግሞ እዚህ ጋር ከታች እንደምታዩት ምን የሚል አለ ሪዋርድ ሴንተር የሚል አለ። ሶ ሪዋርድ ሴንተር የምትለውን ክሊክ ስታደርጉ እዚህ ጋር ደግሞ ሌላ ምን አላችሁ አድቫንቴጆች አላችሁ። ዴይሊ ቼኪን የምታደርጉበት አማራጭ አለ። አሁን ለምሳሌ ዛሬ ኦልሬዲ ሬጂስተር ስላደረግኩበት ቀኑን ዴይሊ ቼኪን አድርጎልኛል። እናንተ ግን በየቀኑ እየገባችሁ ሁለተኛም ሶስተኛ ቀንም ዴይሊ ቼኪን እያደረጋችሁ ሪዋርዶችን ተቀበሉ ማለት ነው። በጣም አሪፍ አድቫንቴጆች ስላሏቸው ተጠቀሙባቸው። እንደገና ብዙ ኢቨንቶች ነው ያሏቸው ከረንትሊ እንደምታዩት እዚህ ጋር እነዚህንም ኢቨንቶች በምትችሉት አቅም ለመሳተፍ ሞክሩና ያው ፖይንቶችን እንደገና ደግሞ ሪዋርዶችን ለማግኘት ሞክሩ ማለት ነው። ግልጽ ነው ጋይስ። ስለዚህ ጄነራሊ ያለው ነገር ይሄንን ይመስላል። ተጨማሪ ነገር ስለዚህ ፕላትፎርሞች የምትፈልጉ ካለ ኮሜንት ላይ አስቀምጡ። እኔም ሌላም ቪዲዮ ይሰራላችኋለሁ። እንደነ ፕላትፎርሞች እንደዚህ በደንብ ኢንቨስት አድርገው ፕሮሞት እያደረጉ በሚገኙበት ሰዓት ካምፓኒያቸውን አድቫንቴጆችን መውሰድ በጣም ይጠቅማቸዋል። ሶ ሞስትሊ ደግሞ ኢትዮጵያ ላይ ብዙ ሰው ገና ይሄን እየተጠቀሙ ስላልሆነ ልክ እንደ ባይናንስ ለጓደኞቻችሁ በማሳወቅ ሪፈር በማድረግ ቶሎ ብላችሁ
አጋጣሚውን ተጠቀሙበትና ሪዋርዶችን ሰብስቡ ማለት ነው ጋይስ። ሶ የዚህ ቪዲዮ ይዤላችሁ የመጣሁት ይሄን ይመስላል። ሌላም ቪዲዮዎች በዚህ ዙሪያ መሰራላችሁ ይሆናል። ስለዚህ ከተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄ ሌላም ሰው ይጠቅማል ብላችሁ ካመናችሁበት ደግሞ ሼር በማድረግ አዳርሱላለሁኝ። ሶ ጋይስ ለዚህ ቪዲዮ ይዤላችሁ የመጣሁት ይሄንን ነው። በሌላ ቪዲዮ መልሰን እስከምንገናኝ ድረስ ቻው።